አሁን ገና ከውጊያ መውጣቴ ነው። ማርያምን ጠዋት 3 ሰዓት የተጀመረው ውጊያ አሁን 11 ሰዓት ከምናምን አካባቢ 10 ሰዓት ከምናምን አካባቢ ነው የውጊያ ያቆመው። ስለዚህ ዛሬ ብዙ አላወራም። የጸድ ከምትባል ቀበሌ እስከ 4 አልጋ ቴሌው ጋር ድረስ ጠቅላላ በባህር ዛፉና በጽድ ውስጥ ክርስቶስን ቁም ነገር ነው የምላችሁ። በጣም በቃ ከሚገባው በላይ ሬሳ በሬሳ ነው የሆነ። ፋኖ ለመቅበር ሞክሮ ነበር፣ ምንም አልተቻለም። ፕሬዝዳንት ኢሳያስ አፈወርቂ ቃለ ምልልስ አድርገዋል። ኢትዮጵያ በብሔር ልዩነት የሚታመስ ሀገር ነው ሲሉም ገልጸዋል። ቀይ ባህርን ማን ይጠብቀው የሚለውን ጨምሮ በተለያዩ ጉዳዮች ላይም ማብራሪያ አቅርበዋል። በዝርዝር ትሰሙታላችሁ። ታጣቂ ኃይሉ በትግራይ ክልል ወደ ተሟላ ውጊያ ገብቻለሁ አለ። ድርጅቱ ለአብይ አህመድ የብልጽግናው አገዛዝም የትብብር ጥያቄን አቅርበዋል። በትግራይ ክልል ደቡብ ምስራቅ አቅጣጫ ላይ በተደረገ የተኩስ ልውውጥ የሰው ሕይወት ጠፍቷል ሲልም አሳውቋል። በዝርዝር የምንመለከተው ነው። በኦሮሚያ ክልል አርሲ ዞን መርቲ ወረዳ ተጨማሪ 5 ምዕመናን መገደላቸው ተገለጸ። ጉዳዩን በዝርዝር ይዘነዋል። የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ አዳዲስ ድሎችን ባገኘበት አውደ ውጊያ ከተሞችን እየተቆጣጠረ መሆኑ ተነግሯል። ዝርዝር የግንባር መረጃውን አጠናቅረናል። የቀድሞው የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ ዝምታቸውን ሰብረዋል። በአሁኑ ሰዓት ከጦርነት ጋር በተያያዘ በትግራይ ስላለው ሁኔታ ያሉት ነገር አለ። ጥንቅራችን ከያዛቸው መረጃዎች መካከል ነው። ሰላም ጤና ይስጥልን። በመላው የዓለም ክፍል የምትገኙ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምንቆያችሁ፣ እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች አጠናቅረን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ፣ ቪዲዮውንም ላይክ እና ሼር በማድረግ ጀምሩ። በቀጥታ ወደ መረጃዎቹ አለፍን። እስከ መጨረሻው ተከታተሉን። ታጣቂ ኃይሉ በትግራይ ክልል ወደ ተሟላ ውጊያ ገብቻለሁ አለ። ድርጅቱ ለአብይ አህመዱ የብልጽግናው አገዛዝ የትብብር ጥያቄም አቅርቧል። በክልሉ ደቡብ ምስራቅ አቅጣጫ በተደረገ ውጊያም የሰው ሕይወት ጠፍቷል ብሏል። በፈረንሳዩ የስለላ መረጃ ዘጋቢ አፍሪካን ኢንተለጀንስ በመከላከያ ሰራዊት የሚደገፍ በቀድሞ የቲዲኤፍ አዛዦችም የሚመራ በሚል የተገለጸውና በአፋር ክልል የትግራይ የሰላም ኃይል በሚል ስም እንዲደራጅ የተደረገው ታጣቂ ኃይል ሰሞኑን ውጊያ ማድረጉን አሳውቋል። ብልጽግና የቀድሞውን የመከላከያ ሰራዊት ልብስ አልብሶ ትግራይን በትግራይ ልጆች ማዋጋት በሚል መንገድ በአፋር ክልል እንዲደራጅ ያደረገው ነው የሚባልለት ይህ ታጣቂ ኃይል ከትግራይ ሰራዊት ጋር ተዋግቻለሁ ይላል። የተሰባሰበበትን የአፋር ክልልን ነፃ ወይም ሀራ መሬት ብሎ የሚጠራው ይህ በነ ጀነራል ተስፋዬ አያሌው እንደሚደገፍ የሚነገርለት ታጣቂ ኃይል በደቡባዊ ትግራይ ውስጥ የተካሄደውን ውጊያ በከባድ መሳሪያ ጭምር ጥቅም ላይ የዋለበት እንደሆነም ጠቁሟል። ውጊያው የተካሄደው ባሳለፍነው ሰኞ መሆኑን የጠቆመው ታጣቂ ኃይሉ በራያ ዘቦና ወጀራት በሚገኘው ኃይላችን ላይ ጥቃት ተሰንዝሮብናል ብለዋል። ታጣቂዎቹ ቡድኑ እያሉ የጠሩትን ኃይል ጥቃት ጀመረብን ያሉ ሲሆን የጀመረው ጥቃት በቡድኑ በተላኩት ላይ የማያስፈልግ አሳዛኝ ኪሳራን አድርሷል ብለዋል። በደረሰው ኪሳራ ኃይላችን ሐዘኑን እየገለጸ በማይመለከታቸው ጦርነት ገብተው መስዋዕት የሆኑ ወንድሞቻችንን ገነትን፣ ለቤተሰቦቻቸው ደግሞ ጽናትን እንመኛለን ሲልም ቲፒኤፍ እያለ ራሱን የሚጠራው ኃይል በመግለጫው ላይ ጠቅሷል። በአፋር መሬት ውስጥ እንደ ተደራጀ የሚገልጹትና ራሳቸውን ግን ሀራ መሬት ላይ የሚገኝ ኃይል ብለው የሚገልጹት እነዚህ ታጣቂ ኃይሎች ወጀራትና ራያ ዘቦ ለምን እንደሄዱና እዛም ጥቃት እንደተከፈተባቸው ባወጡት መግለጫ ላይ አልጠቀሱም። ቡድኑ ሲሉ የጠቀሱትን አካል ግን የሻዕቢያ ኃይል ነው፣ ህዝብንም የካደ በባዶ መሬት የሚንቀሳቀስ እያሉ የገለጹ ሲሆን የደበቁትን መሳሪያ እያወጡ እንደሆነም ገልጸዋል። ከ3 ወራት በፊት ፊልድ ማርሻል ብርሃኑ ጁላም የተደበቀ ታንክና መድፍ እየወጣ ነው፣ እርሱን ሰጥታችሁ ተገንጠሉ ሲሉ የተናገሩትን በሚያጠናክር መልኩም ይህንኑን ቡድኑ ያሉትን አካል
ስትራቴጂካዊ መሳሪያዎችን እንደደበቀ ባወጡት መግለጫ ላይ ጠቁመዋል። በዚህ መልኩ ፊልድ ማርሻል ብርሃኑ ጁላ የገለጹትን ጉዳይ በሚደግፍ አኳኋን የወጣው የታጣቂ ኃይሉ መግለጫ ቡድኑ ከሰላም ስምምነቱ በኋላ የደበቃቸውን ታንኮች፣ መድፍ፣ ዙ 23 ሮኬት በማውጣት ዛሬ ጥቅምት 25 2018 በኃይላችን ላይ የከባድ መሳሪያ ጥቃት ወደ ውጊያ ተሸጋግሯል ሲል ገልጿል። ይህ የተጀመረው ውጊያ ለስሙ ቲፒኤፍ ላይ ያነጣጠረ ቢመስልም ዓላማው ግን የፕሪቶሪያው የሰላም ስምምነትን መጣስ ነው ሲልም ቲፒኤፍ ላይ ተኩስ መክፈትን የደቡብ አፍሪካውን ስምምነት መጣስ እንደሆነ አብራርቷል። የብልጽግናው አገዛዝ ጣልቃ እንዲገባ የጠየቁት ታጣቂዎቹ የፌዴራል መንግስቱ ቡድኑን እሽሩሩ እያለው የልብ ልብ እንዲሰማው አድርጎታል። ስለሆነም የፕሪቶሪያውን ውል በጣሰው ኃይል ላይ አስፈላጊ የተባለ ማስተካከያን ያደርግ ሲሉ ጥሪ አቅርበዋል። በሌላ መረጃ ፕሬዝደንት ኢሳያስ አፈወርቂ ቃለ ምልልስ አድርገዋል። ኢትዮጵያ በብሔር ልዩነት የሚታመስ ሀገር ሲሉም ገልጸውታል። ቀይ ባህርን ማን ይጠብቀው የሚለውን ጨምሮ በተለያዩ ጉዳዮች ላይም ምላሾችን አቅርበዋል። የኤርትራው አገዛዝ መሪ ኢሳያስ አፈወርቂ ለ5 ቀናት የቆየ ቆይታን በግብፅ አድርገዋል። ያንኑ አጠናቀው ወደ ሀገራቸው ተመልሰዋል። ከዛ አስቀድሞ ግን ከግብፁ አልቃሄራ ሚዲያ ጋር ቆይታ አድርገዋል። በበርካታ ቃለ ምልልሶች እንደሚያደርጉት ሁሉ በዚህኛውም ለአፍሪካ ቀንድና በጥቅሉ የአፍሪካ ችግሮች ዋነኛ ተጠያቂውን አካል ምዕራባውያን አድርገው አቅርበዋል። ግብፅን እንደ ጎረቤታችን ነው የምናያት፣ ስትራቴጂካዊ አጋራችን ናት የሚሉት ኢሳያስ እኛ በቀይ ባህርም በናይልም የምንተሳሰር ሀገር ነን እያሉ ሲያብራሩም ተደምጠዋል። የአፍሪካ ቀንድ ቀጠና በችግርና በቀውስ የተሞላ ነው ብለው ማሳያ ካደረጓቸው ሀገራት መካከል ደግሞ አንዷ ኢትዮጵያ ሆናለች። ወደ ቀጣይ መረጃ ተሻገርን። ጀነራል ሳሞራ ዝምታቸውን ሰበሩ። የቀድሞው የመከላከያ ሰራዊት ጠቅላይ ኢታማዦር ሹም ጀነራል ሳሞራ የኑስ ዝምታቸውን ሰብረዋል። ከመከላከያ ሰራዊት በጡረታ ከተሰናበቱ በኋላ ብዙ ሚዲያዎችን የማያዘወትሩት ጀነራል ሳሞራ የኑስ በፌዴራል መንግስቱና በህወሓት መካከል ያለው ውጥረት ከፍ ብሎ እየታየ ባለበት ሁኔታ ከመንግስታዊው አዲስ ዘመን ጋዜጣ ጋር ቆይታ በማድረግ ማብራሪያቸውን ሰጥተዋል። ጀነራሉ በዚሁ ማብራሪያቸው በትግራይ ክልል የሐሳብ ልዩነት ሲፈጠር በጦርነት ብቻ ለመፍታት የሚደረግ ሩጫ መቆም አለበት ሲሉም ተናግረዋል። ከዚህ ቀደም የተፈጸመው ከባድ ስህተት የትግራይን ህዝብ ዋጋ አስከፍሎታል ያሉት ጀነራሉ አሁን የትግራይ ህዝብ ጦርነት በቃኝ ብሏል። በሆነ አጋጣሚ የጦርነት አዝማሚያ ቢፈጠር እንኳን ህዝቡ ይህንን የመደገፍ ሐሳብ እንደሌለው መታወቅ አለበት ሲሉም ተናግረዋል። ጀነራል ሳሞራ ማብራሪያቸውን በመቀጠል ከዚህ ቀደም ችግሮችን በውይይት መፍታት ባለመቻሉ የተቀሰቀሰው ጦርነት የትግራይን ህዝብ ከባድ ጉዳት አደርሶበታል። ህዝቡ እስካሁን ድረስ የጦርነቱን ጦስ በጫንቃው ተሸክሟል። በመሆኑም እንደዚህ አይነት ከባድ ስህተት መደገም የለበትም። ጦርነት ብታሸንፍም ባታሸንፍም ጣፋጭ ሆኖ አያውቅም ሲሉ ተናግረዋል። በክልሉ የጦርነት ችግር ይመጣል እያሉ ያልተጨበጠ ወሬ የሚለፍፉ የጦር ጀነራሎችን እሰማለሁ ያሉት ጀነራሉ ይህ የግል ሐሳባቸው ሊሆን ይችላል። እኔ የምላቸው ግን የእውነት የህዝብ አገልጋይ ከሆኑ በትግራይ ክልል ያለውን የጸጥታ ችግር መፍታት የመጀመሪያው ጉዳያቸው ሊያደርጉት ይገባል ሲሉም በዚሁ ቃለ ምልልሳቸው ተናግረዋል። በሌላ መረጃ ከትናንት በስቲያ በኦሮሚያ ክልል አርሲ ዞን መርቲ ወረዳ ተጨማሪ 5 ምዕመናን መገደላቸው ተገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከትናንት በስቲያ 5 ምዕመኖቼ ተገድለውብኛል ብላለች። በአርሲ መርቲ ወረዳ የሚኖሩ 5 ኦርቶዶክሳውያን ተገድለዋል፣ 3 ምዕመኖቼ ታግተው ተወስደዋል ነው ያለችው። ግድያውና እገታው የተፈጸመው ከትናንት በስቲያ ጥቅምት 24 2018 ዓ.ም ከቀኑ 6 ሰዓት ላይ ነው ብላለች። 5 ምዕመናን የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት ጊዜ ነው በታጣቂዎች በተከፈተባቸው ተኩስ የተገደሉት ስትል አክላለች። ስርዓተ ቀብራቸው በአቦምሳ ከተማ በሚገኘው በደብረገነት ትንሣኤ ምራን መድኃኔዓለም ቤተክርስቲያን እንደተፈጸመም ገልጻለች።
የታገቱት 3 ምዕመናን እስካሁን የደረሱበት እንዲሁም ያሉበት ሁኔታ አይታወቅም ብላለች። በሌላ መረጃ አፋብኃ ምኒልክ ዕዝ አዳዲስ ድሎችን ባገኘበት አውደ ውጊያ ከተሞችን እየተቆጣጠረ መሆኑ ተነገረ። አፋብኃ ምኒልክ ዕዝ በዘመቻ አባናደው የተገኙ ድሎችን አስጠብቆ አዳዲስ ድሎችንም እያስመዘገበ ቀጥሏል። ከሰሜን ወሎ ዞን ወረዳዎችና ታዳጊ ከተሞች ኮን፣ እስታይሽ፣ ሐሙሲት፣ አሁን ተገኝ፣ ቀበሮ ሜዳና ሌሎች ታዳጊ ከተሞች በምኒልክ ዕዝ ቁጥጥር ስር ገብተዋል። እነዚህ ድሎች እየተመዘገቡ ያሉት አዲስ በተደራጀው በኮሩ ሰብሳቢ በሻለቃ ሀብቴና በወታደራዊ አዛዡ አርበኛ ተመስገን አለባቸው የሚመራው የደጋው መብረቅ ኮር አሃዶች ሲሆን የዞብላምባ ክፍለ ጦር አሃድ የሆነችው 5ኛ ሻለቃ የበኩሏን ሚና እየተጫወተች ትገኛለች። ተጋድሎው ተጠናክሮ የቀጠለ ሲሆን ዳውንት ወረዳ ሙሉ በሙሉ በፋኖ ቁጥጥር ስር ገብቷል። ደላንታ ወረዳ ከወረዳ መቀመጫው ወገል ጤና ከተማ ውጪ ሙሉ በሙሉ በፋኖ ቁጥጥር ስር ነው። ከመቄትና ጋሸና ከተሞች ውስጥ ያሉ ቀበሌዎችና ከተሞች 100% በምኒልክ ዕዝ ቁጥጥር ስር ገብተዋል ተብሏል። ሌሎች ቁልፍ ወታደራዊ ቦታዎችም በቅርቡ በቁጥጥር ስር የሚውሉ ይሆናል ሲሉ ገልጸዋል። ብልጽግና በሰሜን ወሎ ዞን መርሳ ከተማና ደቡብ ወሎ ዞን ሐይቅ ከተማ ምስራቃዊ ቀጠናዎች እስከ አፋር አጎራባች አካባቢዎች ባለፉት 5 ቀናቶች ከባድ ማጥቃት ቢያደርግም በምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር በኮሩ ወታደራዊ አዛዥ አርበኛ ደባሽ መምሬና በኮሩ ዘመቻ መሪ አርበኛ እንድሪስ ጉድሌ አጋፋሪነት አይቀጡ ቅጣት ቀጥተው አሳፍረው በገባበት ቀጠና መልሰውታል ተብሏል። በተመሳሳይ ከጋሸና ከተማ በቅርብ ርቀት በተደረገ ውጊያ 8 ያገዛዙ ወታደሮች ሲገደሉ 15 ወታደሮች መቁሰላቸው ተሰምቷል። ውጊያው የተካሄደው ትልቅ ወታደራዊ ጠቀሜታ እንዳላት ከሚነገርላት ከጋሸና ከተማ ወደ ወልዲያ መውጫ መጨረሻ ካሉ መንደሮች መካከል አንዱ በሆነው ጥምጥማት ተብሎ በሚጠራው አካባቢ ላይ መሆኑ ተረጋግጧል። በዚህ ስፍራ ዛሬ ጥቅምት 25 2018 ዓ.ም ከእኩለ ቀን በኋላ በተደረገ ውጊያ ያገዛዙ ብልጽግና ኃይል ከባድ የሆነ የሰብአዊና ቁሳዊ ኪሳራን ሲከናነብ፣ በአንጻሩ ደግሞ የፋኖ ኃይል በውስን ኃይል ትልቅ ድል ያስመዘገበበት አውደ ውጊያ ሆኖ አልፏል። በሌላ መረጃ ህጋዊ ወራሽ የሆኑ ግለሰቦች ስም ለማዞር በካሬ እስከ 12000 ብር እየተጠየቁ መሆኑን ተናገሩ። አንድ ሰው በህይወት ለመኖር አነሰም በዛ ንብረት ማፍራት ይገባዋል። ይህን ንብረት ለራሱና ለእርሱ ቅርበት ካላቸው ሰዎች ጋር በጋራ ይጠቀማል። ሰው ንብረቱን ከመጠቀም አልፎ ከዚህ ዓለም በሞት ሲለይ ንብረቱን ለፈቀደው ሰው እንዲተላለፍለት ኑዛዜ ማድረግ ይችላል። ሟች ሲሞት ውርስ የሚከፈት ሲሆን የሚከፈትበትን ቦታ ሟች በሞተበት ጊዜ ዋና መኖሪያው ስፍራ በሆነበት ቦታ ነው። ኑዛዜ የሚከፈተው ደግሞ ሟች ከሞተ በ40 ቀኑ ላይ እንደሆነ ከፍትሐ ብሔር ሕግ ቁጥር 965/1 መረዳት ይቻላል። የሟች ንብረት እንዲሁም መብትና ግዴታዎቹ በውርስ ሕግ መሰረት ለወራሾች መተላለፍ የሚችሉ መሆናቸውን የኢትዮጵያ ሕግ ይደነግጋል። ለመግቢያ ያህል ይህን ካልን ከሰሞኑ አነጋጋሪ የሆነውን በውርስ የተገኘ ንብረትን ስም ለማዞር እየተጠየቀ ያለውን እጅግ ከፍተኛ ክፍያ እንዳስሳለን። በውርስ አማካኝነት ለተገኘ የቤት ንብረት ስም ማዞሪያ በመንግስት በኩል የሚጠየቀው ይህ ክፍያ እጅግ አሳሳቢ በሆነ ሁኔታ በመጨመሩ ውርሳቸውን መቀበል እንዳልቻሉ በርካታ ዜጎች እየጠቆሙ ይገኛሉ። በፍርድ ቤት የተረጋገጠልኝን ወራሽነትና የውርስ አጣሪ ሪፖርት ይዤ ሄጄ ማመልከቻ ፎርም እዛው አስሞሉኝ። ከዛም እዛው ያለ መሐንዲስ ባለሙያ ቤቱን ማየት አለበት ተብዬ መሐንዲሱን ራሴ ታክሲ ይዤ አሳየሁ የሚሉት አንድ ጉዳዩ ያጋጠማቸው የአዲስ አበባ ከተማ ነዋሪ ናቸው። ማለቅ አለማለቁን መሐንዲሱ በሰጠኝ ስልክ እየደወልኩ እንድጠይቀው ተነጋግረን ከተለያየን በኋላም በሳምንቱ ሲሄድ 270,000 ብር እንድከፍል ባለሙያው የመክፈያ ቅጽ ላይ ጽፎ ሰጠኝ። እኔም ግራ በመጋባት ባለሙያውን
ወራሾች ነን፣ ገዢ አይደለንም፣ ቤቱም ነባር ይዞታ ነው፣ ሊዝ አይደለም ብዬ ብነግረውም ይሄ የወረደልን መመሪያ ነው አለኝ የሚሉት ግለሰቡ ሂሳቡ እንዴት መጣ ብለው ሲጠይቁም በደንብ አብራርቶ ሊነግራቸው እንዳልቻለ ያስረዳሉ። አክለውም ክፍያውን ደግሞ ቶሎ ከፍለው ካልጨረሱ ቀጣይ ወር ላይ እንደሚጨምር እንደተነገራቸው ለሚዲያ ጠቁመዋል። በውርስ ስሌት መሰረት ለምሳሌ ለፎቅ ቤት በካሬ 6000 ብር የነበረው አሁን 12000 ብር ሆኗል። ለግራውንድ ቤት ደግሞ 10000 ብር ነበር። ይህ ማለት ምሳሌ ቤቱ ያረፈበት 200 ካሬ ቢሆን እና የወለሉ ብዛት 3 ፎቅ ቤት ሲሆን የስፋቱ ስሌት 600 ካሬ ይሆናል። 200 ካሬ ሲባዛ 3 ወለል፣ ይህ ደግሞ በ12000 ብር በካሬ ሂሳብ 7.2 ሚሊዮን ብር መሆኑ ነው። ከዚህ ላይ 6% ተጨማሪ ክፍያ ይኖራል። ይህም 4% አሹራና 2 ቴምር ቀረጥ። ይህ አሰራር እንግዲህ መሐንዲስ ሄዶ ያየበት ፋይልና የአዲስ ካርታ መስሪያ አገልግሎቶችን ሳይጨምር ነው። እኔም ከአቅሜ በላይ ሆኖብኝ እንዲሁ በብስጭት ምክንያት ሳላዛውራለሁ የሚሉት ሌላ ባለውርስ ናቸው። 2015 ዓ.ም ላይ ፎቅ ቤት ያላቸው በካሬ 20 ሺህ ብርና ከዛ በላይ እንዲከፍሉ የሚል መመሪያ በከተማ አስተዳደሩ ወጥቶ እንደነበር መረጃዎች ያሳያሉ። ይሁንና ቅሬታና ጥያቄ ሲመጣ አሁን ላይ ለግራውንድ ቤት በካሬ 10 ሺህ ብርና ለፎቅ ቤት 12 ሺህ ብር ሆኗል። በዚህ አካሄድ ወላጆች ለልጆቻቸውና ለቤተሰቦቻቸው እያወረሱ ያሉት ቅርስ ሳይሆን ዕዳ ነው ማለት ነው። እንዴት ውርስ በስም ማዞር በካሬ 10 ሺና 12 ሺህ ብር ይጠየቃል? በዚህ ሁሉም በተቸገረበት ወቅት ገንዘቡ ከየት ይመጣል? በማለት አስተያየታቸውን ቋጭተዋል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት የያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።